ቤተሰቦች ኢትዮጵያ ውስጥ ከትዳር በላይ ፍቺ በዝቷል፣ ወይም ከሚጋቡ ሰዎች በላይ የሚፋቱ ሰዎች በዝተዋል። ይህ ምክንያቱ ምንድነው? ጉርሻ ፔጅ ላይ ያገኘሁትን አንድ አስተማሪ ጽሑፍ ላንብብላችሁ። በዚህ አስተማሪ ጽሑፍ እኔ ስለተማርኩበት እናንተም ትማሩበታላችሁ ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። በኢትዮጵያ ከጋብቻ ይልቅ ፍቺው በዝቷል። ጋብቻ ቀንሶ ፍቺ ጨምሯል ለሚባለው ጉዳይ መፍትሄው አንድና አንድ ብቻ ነው። እኔም የገፈቱ ቀማሽ ስለሆንኩ ጆሮ ካላችሁ ያላገባም ያገባም ስማ። ትዳር ከመጀመራችሁ በፊት በደንብ ተዋወቁ። ጥላሸታችሁን ደብቃ እንደ ሀጫ በረዶ ንጹህ መስላችሁ አትቅረቡ። ዘፋኙ እንደ ዘማሪ አትቅረብ። ቦዘኔው እንደ ጭምት ዝምተኛ አትቅረብ። ግልጹን ተነጋግራችሁ ግቡ። ቀድማችሁ እርስ በርስ ስለከፈታችሁም ስለ ዝቅታችሁም አውሩ። ሳትተዋወቁ የዘላለሜ ነሽ የሚለውን ዘፈን ለመክፈት አትቸኩሉ። በተለይ ሴቶች አልጋ ላይ የተለያየ ስፖርት አይነት ስትሰሩ ከርማችሁ የኔ ለምትሉት ሰው ድንግል ነኝ ማንንም አላውቅም አትበሉ። አንድ እውነት ልንገርሽ፣ ጉድሽን ሲያውቅብሽ ለእርሱ ካንቺ በላይ ወመኔ ሴሰኛ ሴት የትም የለችም። አንተም ብትሆን ግልጹን አውራላት። በጎርፍ ውሃ ስትታጠብ ከርመህ በንጹህ ምንጭ ውሃ እንደታጠበ ሰው ደርሳ ትጸዳዳ። የታወቀብለት ትጠረጠራለህ። የዘመኑ ወጣት ብልጭልጭ ይወዳል። ትዳር ተድላ ምቾት ብቻ ይመስለዋል። ከዛ ሳይተዋወቅ ሳይጠናና ዘሎ ይገባና ከቆይታ በኋላ ቤቱ ገሃነም ይሆንበታል። ከሳምንት ከወራት በኋላ ምነው አንተን አንቺን ያልኩበት ያፈቀርኩበት ልቤ ጸጥ ቀጥ ባለ፣ ትርታው በቆመ፣ የመጣሁበት እግሬ ምን ነው በተሰበረ ይባባላሉ። እነዚህ ሰዎች ትዳር ሁሌም አልጋ በአልጋ ፍቅር መዋደድ ብቻ ያለ ይመስለዋል። ትዳር ከሌላው ትዳር ጋር አይነጻጸርም። ሴቷ የባልንጀራዋን ትዳር ደስታ በቤቷ ትሻለች። ሴትዮ የቤትሽን ደስታ በቤትሽ ፈልጊ። ደስታሽ እጅሽ ላይ ነው። ሰው ቤት ምን ይሰራል? የባልንጀራሽን ቤት ሲኒና ሶፋ ጭልፋዋን አትቁጠሪ። ወንዱም ሚስቱን ከባልንጀራው ሚስት ጋር ያነጻጽራል። ሰውዬ ያንተ ሔዋን አጠገብ ያለችው ሚስት ብቻ ናት። በፊት እንቅፋት ትንታ ካየባት እኔን ውዴ እኔን የሚለው ሰውዬ ከቆይታ በኋላ ይድፋሽ ምን አንቀለቀለሽ ቀልቃላ ማለት ይጀምራል። ቀልቃላም ትሁን ቀዥቃዣ በፊት ለምን አላጣራህም? ዳሌና ባቷ መልኳ ላይ የፈጀኸውን ጊዜ ጸባይዋ ላይ ብትፈጅ ዛሬ አፍህን አከፍትም ነበር። ትዳር የሚመራው በዳሌ ደረትና ጡንቻ አይደለም። ትዳር የሚመራው በማስተዋል ነው። አንቺም መልክ አለኝ ብለሽ ምትኮሪ፣ ውበትሽን ምትንከባከቢ፣ አልጋ ማንጠፍ ሲኒ ማጠብ ሳትሺ ብትኳኳይ ባልሽ እንደ ዚዳን እንዳይጠልዝሽ ውዴ ረጋ በይ። በሐሜት ቦሬ በፍጹም ስለ ባልሽ እንዳታነሺ። የዛን ዕለት መራራቁ መደባበቁ ይጀምራል። አንተም ደረትና ጡንቻ ቁመና አለኝ እፈለጋለሁ ብለህ ምትኮራ ተረጋጋ። ከጊዜ በኋላ የቡቲክ ልብስ ማስታወቂያ አሻንጉሊት ካንተ የሚሻልበት ቀን ይመጣል። ስለዚህ አዳምም ሔዋንም ከሰማችሁ እግር አለኝ ብላችሁ ከመሮጣችሁ በፊት የት እንደምትሄዱ ቆም